ሁሉም የፀሐይ መከላከያ መነጽሮች እንደምናስበው አይናችን ከጉዳት የሚከላከሉ ይመስላቸዋል። ሰዎች ፋሽን በመከተል የሚያደርጓቸው የተለያዩ አይነት ፋሽን የጠበቁ መነጽሮች አሉ። ገዝተን እናደርገዋለን፣ ግን የምናደርገው መነጽር ምን ያህል ይከላከላል? ምን ያህል አይናችን ይጠብቃል? ወይስ ጉዳቱ ያመዘነ ነው የሚለው ጠይቃችሁ ታውቃላችሁ? ሁሉም የፀሐይ መከላከያ መነጽሮች እንደምናስበው ፀሐይን አይከላከሉም። እንዲያውም አንዳንዶቹ የበለጠ ጉዳት ሊያመጡብን ይችላሉ እንጂ ፀሐይን አይከላከሉልንም። ስለዚህ ነው ቼክ ማድረግ ያለብን የምናደርገው መነጽር፣ የምንገዛው መነጽር ምን አይነት ነው፣ ምን ያህል ፐርሰንት ፀሐይን፣ የኮምፒውተር ጨረርን ሊከላከልልን ይችላል የሚለውን ማወቅ ያለብን። ጥቁር መነጽር ስላደረግን ብቻ ወይ ደግሞ መነጽራችን ፀሐይ ላይ ስንወጣ ስለሚጠቁር ብቻ የሚገባውን ያህል የሚያስፈልገውን ያህል ጨረር ይከላከልናል ማለት አይደለም። እሱን ቼክ ማድረግ ያስፈልጋል። ስለዚህ እነዚህ ጥቁር መነጽሮች የሚገባውን የብርሃን መጠን ይከላከላሉ እንጂ ስለዚህ እነዚህ መነጽሮች የሚገባውን ወደ አይናችን የሚገባውን የብርሃን መጠን ሊቀንሱ ይችላሉ እንጂ ስለዚህ እነዚህ መነጽሮች ወደ አይናችን የሚገባውን የብርሃን መጠን ሊቀንሱ ይችሉ ይሆናል እንጂ ጉዳት ያለውን አይናችን ሊጎዳ የሚችለውን ጨረር ሊከላከሉልን አይችሉም ማለት ነው። ስለዚህ ቼክ አድርገን መግዛት ያስፈልገናል። እነዚህንና ሌሎች የአይን ጤና የተመለከቱ ቲፖችን ለማግኘት ሼር፣ ፎሎ ያድርጉ፣ ሰብስክራይብ ያድርጉ። በዩቲዩብ ቻናሌ ላይ ሰብስክራይብ ያድርጉ።